የተከበራችሁ የአሼ ታለንት ቤተሰቦች የማህበራዊ ሚዲያ ወዳጆች ዛሬ አንድ ሀሳብ ለማንሳት መጥቻለሁ። ለመሆኑ አንተን፣ አንቺን ወይም ሁላችንም ምን ያዝናናናል? ሁላችንም ለመዝናኛ የምንሰጣቸው የተለያዩ ትርጉሞች አሉ። ከመዝናናት ጋር በተያያዘ የተለያዩ እሳቤዎች አሉ። እስቲ ምን ያዝናናናል? እነዛ ለመዝናናት የምንከተላቸው መንገዶች ደግሞ ምን ያህል አጋዥ ናቸው? ምን ያህል ይጠቅሙናል? እንደታሰበውም ደግሞ እውነት ተዝናንተንበታል? የምንፈልገውን ውጤት በተሻለ መንገድ አግኝተንበታል? ይሄ የሁላችንም ጥያቄ እንዲሆን በዚህ አጋጣሚ መልእክቴን ለማንሳት እወዳለሁ። እኔ ትዝብቶችን፣ የተለያዩ ሀሳቦችን ላንሳ። ሁላችንም የራሳችን የመዝናኛ መንገድ፣ የመዝናኛ ስልት፣ የመዝናኛ አማራጮች አሉን። መዝናኛን በአብዛኛው እንደው ሳይንቲፊክ አድርገን እንተርጉም ብንል፣ ከተለያዩ መረጃዎች እንውሰድ ብንል ሜይ ቢ ፊልሞች በቀላሉ የሚያስደስተንን ነገር እንድናደርግ የሚጋብዝ መንገድ እንደሆነ ተደርጎ ይወሰዳል። ፎርማሊም ኢንፎርማሊም መዝናኛን በተመለከተ የተለያዩ እሳቤዎች ስላሉ ነው። ለምሳሌ አንድ አሜሪካዊ የሚዝናናበትን መንገድ አንድ ኢትዮጵያዊ ሊዝናናም ላይዝናናበትም ይችላል። በተመሳሳይ አንድ ኢትዮጵያዊ ሊዝናና የሚችልበትን መንገድ ደግሞ አንድ አሜሪካዊ ሊዝናናም ላይዝናናበትም ይችላል። ሁላችንም እንደ መልካችን ለመዝናኛ የምንሰጣቸው ትርጉሞች አሉ። እኔ ግን የተወሰኑ ትዝብቶችን እያነሳው መዝናኛን በተለይ በመዝናናት ልምምድ ውስጥ በመዝናኛ ሽፋን ሰዎች ለሱስ ሲጋለጡ ደግሞ በተለያየ መንገድ አያለው። በግሌ መጠጥ አያዝናናም፣ መቃም ማጨስ አያዝናናም። በግሌ ብቻም ሳይሆን በምናውቀው የእውቀት ልክ የትኛውንም ጥግ ሄደን ስለ መዝናኛና ተያያዥ ጉዳዮች ብንወስድ አክቹዋሊ የመዝናኛ ትርጉምና እኛ ደግሞ እንደ ልምድ የምናደርጋቸው አንዳንዴ ይጣረሳሉ። እስፔሻሊ አሁን ከተሞች አካባቢ ይሄ በአራድነት መነጽር ውስጥ ያለ ለምሳሌ የሱስ ልምምድ ሂደት ውስጥ ያለ ሰው ይተዝናና ፈታ እያለ አድርጎ የሚያስብና እነዛን የማያደርግ ሰው ደግሞ በተለምዶ ሞኝ ወይም ፋራ አድርገን እንወስዳለን። እውነታው ግን የማይቅም፣ የማያጭስ፣ የማይጠጣ ሰው ህልም ያለ አራዳ መሆኑ ለመግለጽ እወዳለሁ። ለምሳሌ አሼ ታለንቶች ሳይቅሙ መንቃት፣ ሳይጠጡ መዝናናት፣ ፈታ ማለት አሊያም በአራዳ ስታይል ፈታ ማለት ዛሬም ይቻላል እንላለን። ሱስ ከፍሎ ማበር ነው የምንለው። ስለዚህ በነፃ የሚገኝ ሱስ የለም። ለመዝናናት ብለን የምንከተላቸው ነገሮች ሰላማችንን፣ ጤናችንን፣ ጉልበታችንንና አቅማችንን ብለው በስተመጨረሻ ደግሞ ዋጋ የምንከፍልበት መንገድ ነውና ከመዝናናት ጋር የተያያዘ ያለውን ትርጉም ትክክለኛውን መያዝና ትክክለኛ ሀሳቢውን መረዳት ደግሞ የአንድ የአራድነት ኳሊቲና መገለጫ አድርጌ ፐርሶናሊ ማምናለሁ። ከምሰራውም ስራዎች አንጻር በዛ መንገድ ነገሮችን እረዳለሁኝ። ስለዚህ እየተዝናናን ነው ብለን የምናስብ ነገር ግን ከፍተኛ የሱስ ልምምዶች ውስጥ ያለን አካል ቆም ብለን ማሰብ አለብን። እኛ ለመዝናናት ብለን የተከተልናቸው መንገዶች ማህበራዊ ግንኙነታችን እየነኩ ሰላማችንን፣ ጤናችንን እያደፈረሱ በዛ መንገድ ያለ መዝናናት አለ ተብሎ አይታሰብም። ለምሳሌ መጠጥ ያዝናናኛል ብሎ የሚያስብ ሰው ሲሰክር የሚያደርገውን ነገር ማየት በቂ ነው። መቃም ያዝናናኛል ብሎ የሚያስብ ሰው ቅሞ ጫቱ በሚፈጥርለት ማደንዘዣ ምን ያህል ቪክቲም እንደሚሆን ብዙዎቻችን በተለያየ መንገድ የምናስተውላቸው ናቸው። ስለዚህ አራድነትን ማየት ያለብን ወይም የአራድነትን ከፍታ መረዳት ያለብን እኔ አራዳ ኢትዮጵያን እሴት ጨምሮ የተረዳ ነው ላለው። ከዛ ውጭ ያለ የአራድነት እሳቤ ኢኮኖሚን እያቀጨች ሰላምህን እያጣ ጤናህን እያጣ ወይም እያጣሽ የሚደረጉ ከአራድነት ጋር በተለይ መዝናኛ ውስጥ ያለ አራድነትን ማንጸባረቅ ልክም አይደለ ብዬ አስባለሁ። በእርግጥ
አሁን ባለንበት ዓለም በርካታ የመገናኛ ዘዴዎች ስላሉ ለምሳሌ አንዱ የዓለም አቀፋዊነት አዎንታዊ ገጽ የሆነው ማህበራዊ ሚዲያን ብንወስድ ዓለምን አንድ መንደር አድርጎ አምጥቶ የተለያዩ ላይፍ ስታይል ያላቸው የተለያዩ አመለካከቶች፣ የተለያዩ ሙዶችና ባህሪዎች ስለሚንጸባረቅ ያንን ኮፒ አድርገን እንወስደውና ልክ አድርገን እኛም እንደወረደ ለመሞከር ጥረት እናደርጋለን። ያ ነገር ልክ አይደለም። ስፔሻሊ አሁን ከመዝናኛ ጋር በተያያዘ አሜሪካን ውስጥ አንዱ ሚዝናናበትን ከመጠጥ ተያያዥ ጉዳዮች ሚዝናናበትን እንወስድና በቃ ፈታ ማለት በዚህ መንገድ ነው ብለን የምናስብ ሰው ካለ በእርግጠኛነት ያ መንገድ ፈታ የሚያደርግ አይደለም። የበለጠ ፈት ሆነን ሰላም ጤና የምናጣበት መንገድ ነው። ዋናው ነገር በዘመኑ እየሰጠን ያለው የመዝናኛን ትርጉም ግን ሁላችንም ቆም ብለን ማሰብ አለብን። የሰው ልጅ የፋብሪካ ምርት አይደለም። ያየነውን ሁሉ እንሞክር፣ ያየነውን ሁሉ እናድርግ፣ ይሄ መንገድ የመዝናኛ አማራጭ ነው ብለን ብናስብ እኔ በግሌ ባመጣ አሁን አብዛኛው ሰው ለመዝናናት ብሎ በመጠጥ በሱስ ውስጥ ያለውን ልምምድ ፐርሰናል ያላደንቀው ደግሞ ማላደርገው እንደ አቋምም ጭምር በግልም በስራ ባህሪም አቋም ይዤ የማደርጋቸው ነገሮች ናቸው። ስለዚህ እኔም ያዝናናኝ መንገድ አለ፣ ሳምበዲን ደግሞ የሚያዝናናበት የየራሱ መንገድ አለ። ስለዚህ ለመዝናኛ የምንሰጠው ብያኔ መሆን አለበት ብዬ የማስበው ከዛ መዝናናት ውስጥ ምን ያህል ሰላማችን እንደተጠበቀ ነው። ከዛ መዝናናት ውስጥ ምን ያህል ኢኮኖሚያችን የተጠበቀ ነው። የምናደርገው የመዝናኛ አማራጭ ጤናችንንስ ምን ያህል እየጠበቀ ነው። በዚህ ልክ መውሰድና ማየቱ መልካም ነው። ከዛ ውጭ ከሆነ ግን ለመዝናናት ብለን እኛም ተሳስተን እኛም ግራ ገብቶን ሌላውን ግራ ከማጋባት የመዝናኛን ትክክለኛ ትርጉም ለየራሳችን እንደው የምንጋራው ቢጠፋ እንኳን ለየራሳችን ትክክለኛውን ትርጉም መያዝ በመዝናናት ውስጥ ሰላማችንን የምናጣ ከሆነ በስመ መዝናኛ ውስጥ ጤናችንን፣ ገንዘባችንን፣ አቅማችንን፣ ጉልበታችንን የምናጣ ከሆነ ቆም ብሎ ማሰቡ የበለጠ የመዝናኛን ትርጉም በድጋሚ ለማየት እድል ይሰጠናል። አንዳንዴ ነገሮች ስለተደጋገሙ የሆኑ ሰዎች የሆነን ነገር ስላደረጉ በየአካባቢያችን በቂ ግሮሰሪና ጫት ቤት ስላየን ያንን የመዝናኛ አማራጭ አድርጎ መውሰዱ ልክም አይደለም። ኢቭን አንዳንዴ በተለምዶ እንኳን በከተማችን በተለያዩ አካባቢ የመዝናኛ ማዕከላት የሚባሉ በተለምዶ አሁን ክለቦች፣ መጠጥ ቤቶች፣ መሸታ ቤቶች የመዝናኛ ማዕከል አድርገው ሰዎች በስያሜ ደረጃ በነገራችን ላይ እሱ ልክም አይደለም። እዛ ጋር የተገኘ ሰው መዝናናት የሚችል ነገሮችን በቃ በአራድነት መነጽር የሚያደርጉ የሚወስዱ አሉ። ያ ትክክለኛ ትርጉም አይደለም። ነገሩን ደጋግሞ የሆኑ ሰዎች ያደረጉት ማለት ማህበረሰቡ የሚቀበለው ሁሉም ሰው የሚስማማው ጉዳይ ነው ማለት አይደለም። እያንዳንዱ ሰው ለነገሩ የሚሰጠው ትርጉም አለ። በዛሬው ጉዳይ በተለይ ማህበራዊ ሚዲያ ላይ ብንመጣ የተለያየ ሰው ተዝናንተናል፣ ፈታ ብለናል እያለ የተለያዩ ሀሳቦችን ማህበራዊ ሚዲያ ላይ ያጋራል፣ ይለጥፋል። ኢቭን አጓጉል የሆኑ ነገሮች ከማህበረሰባችን ስምምነት ውጭ የሆኑ አፈንጋጭ ነገሮችን እየለጠፉ ያን ስንዝናና ፈታ ስንል ምናምን ብለው የሚወስዱ ሰዎች አሉ። ቆም ብሎ ራስን ማየት መልካም ነው ብዬ አስባለሁ። አራዳ ከምንም በላይ ይሄ ክፍሉ ደህና አድርጎ መስራት አለበት። አራዳ በተቻለው አቅም ነገሩን እሴት ሊጨምር በሚችልበት መንገድ ወይም ነገሩን በትክክለኛ መነጽር ያያል ብዬ አስባለሁ። ይሄ በመዝናኛ ውስጥ ያለንም አራድነትን የበለጠ ማየት ካለብን፣ ትርጉም መስጠት ካለብን የኔ የመዝናኛ መንገድ ቤተሰቤ ላይ እንዴት ነው ጣጣ ሊያመጣ የሚችለው፣ ማህበረሰብ ውስጥ እንዴት ነው ጣጣ ሊያመጣ የሚችለው የሚለውን ነገር ሌላ ሁሉ ሳይንስ ውስጥ ባንገባ መራቀቁ ቢቀር እንደው በቀላሉ እኛ ከምናደርጋቸው ነገሮች መነሻነት ትክክለኛ ትርጉሙን መያዝ አለብን ብዬ አስባለሁ። አንዳንዱ በነገራችን ላይ ዛሬ ይህን ጉዳይ ርዕሰ ጉዳይ አድርጌ በዚህ መንገድ ለማንሳት የፈለግኩት ልክ በተለምዶ በማህበረሰባችን ውሸት ሲደጋገም እውነት ይባላል እንደሚባለው የሆነን ነገር የሆኑ ሰዎች ደጋግመው ስላደረጉት እነሱ ልክ ያንን ያላደረገ ደግሞ ልክ ያልሆኑ አድርጎ የመውሰድ ነገር አለ። አንዳንድ ነገሮች ደግሞ ልክ ከሌላቸው ልክ ነው የሚሆኑት። ስለዚህ በዚህ እሳቤዎች ውስጥ በተለይ መዝናኛን በተመለከተ የምናያቸው ነገሮች ከምንም በላይ እንደኔ መልከታ እንደኔ ማሳብ ምንዝናናበት መንገድ ጤናችንን፣ ሰላማችንን፣ ኢኮኖሚያችንን
በአግባቡ መጠበቅም አለበት ብዬ አስባለሁ። ከዛ ባለፈ ጊዜ ከፍለን ጉልበት ከፍለን ገንዘብ ከፍለን በርካታ ነገሮችን ኢንቨስት አድርገን መጨረሻው አደጋ ሲሆን፣ መጨረሻው ጣጣ ሲሆን፣ መጨረሻው ችግር ሲሆን ከዚህ ጋር በተያያዘ በተለይ ደግሞ በሱስ ልምምድ ውስጥ ያለው ነገር የበለጠ ችግር ሲያመጣ በተለያየ መንገድ እያየን ነው። ማህበረሰባችን ውስጥ የምናስተውላቸውም ጭምር ስለሆነ አራዳ ደግሞ በጊዜ ነገሮችን ጠንቅቆ ይረዳል። ለሚያደርጋቸው ነገሮችም ጭምር ኃላፊነት ይወስዳል ብዬ አስባለሁ። ስለዚህ የበለጠ አራዳ እንሁን። አራዳ የመፍትሄው አካል ነው። አራዳ ተጨማሪ ችግር አይደለም። አራዳ የተሻለውን ሰፊ መንገድ ያሳያል። አራዳ ለሀገር ጠቃሚ የሆነ ነገር፣ ለማህበረሰብ ጠቃሚ የሆነ ነገር፣ ለቤተሰብ ጠቃሚ የሆነ ነገር፣ ከፍ ሲል ለሀገር ጠቃሚ የሆኑ ነገሮችን አስተዋጽኦ የሚያደርግ እንጂ በሱስ ልምምድ ውስጥ ሆኖ ሱሰኛውን ሰላሙን አጥቶ ጤናውን አጥቶ ችግር ውስጥ ገብቶ አይ እኔ እኮ አራዳ ነኝ ዘና ፈታ እያልኩ ነው ብሎ የሚያስብ ከሆነ በቀላሉም ይሄ የሞኝነት ተግባር ነው እና በዚህ አጋጣሚ አራድነትና መዝናናትን የምናይበትን መንገድ የበለጠ አጥርተን ብናይ የተሻለ ነው ብዬ በግሌም አምናለሁ። ከዛ ባለፈ ሱስና መዝናናትንም ደግሞ ቀላቅሎ ደባልቆ በታትኖ ማየትም በዛ መንገድም ልክም አይደለም። ምክንያቱም አንዳንድ ነገሮች የተለጥፈው እናያቸዋለን። አንድ ሰው የተዝናና ነው ፈታ እያለ ነው ምናምን ሲባል አብዛኛው ነገሮቹ የምናይ ከሆነ ሳያውቀው ሁለገብ ሱሰኛ እየሆነ ነው። እየቃመ እያጨሰ እየጠጣ ከዛም አልፎ ብዙ ሰላሙን እያጣ እያደረገ ያለን ነገር ይህን አራዳ በቃ እየተዝናና ነው ፈታ እያለ ነው ብሎ የሚያስብ ሰው ካለ በአመለካከት ደረጃም ልክ አይደለም። አንዳንድ ነገሮች ልክ ያልሆኑ ነገሮችን በልካቸው በሚዲያ ፐብሊክ ሼሚንግ የሚሉት አፕሮች አለና በዛው ልክ ካልተነገረ ነገሩ ስለተደጋገመ ብቻ ሰዎች የሚያደርጓቸው ነገሮች ልክ ናቸው ማለት ነው ማለት አይደለም። በዚህ አጋጣሚ አሼ ታለንቶችም ሳይቅሙ መንቃት፣ ሳንቅም መንቃት እንችላለን። ሳይጠጡ መዝናናት፣ በዚህ ድብን አድርጎ መዝናናት ይቻላል። ሳያቦኑም ፈታ ማለት በአራዳ ስታይል ዛሬም ይቻላል የሚል መልእክታችን አሼ ታለንቶች በተለያየ መገናኛ ዘዴም አድሬስ እናደርጋለን። ሱስ ደግሞ ከፍሎ ማበድ ነው። በነገራችን ላይ በነፃ የሚገኝ ሱስ የለም። በገዛ ገንዘብ ለምሳሌ የምንተነፍሰው አየር በነፃ የምናገኘው ነው፣ ይሄ ኦክሲጅን። ስለዚህ ፈጣሪ ልናመሰግን ይገባል። ትንባሆ ግን ከፍለን ነው፣ አካባቢ በክለን ራሳችንን በክለን በዛ መንገድ ጤናችንን በዛ መንገድ ሰላማችንን የምናጣበት መንገድ አለ። ስለዚህ ነገሮችን ከትክክለኛ ከምንጩ ማየት መልካም ነው ብዬ አስባለሁ። በዚህ ልምምድ ውስጥ በተለይ ደግሞ በአራድነት በአጉል ሱስ ልምምድ ውስጥ ሆነን ደግሞ በአጋጣሚ ሱስ ያው እንደ ማንኛውም የአእምሮ ጤና ችግር ነው፣ መሰረታዊ በሽታ ነው። ከዛ ማገገም ይቻላል፣ ባለሙያ ማማከር ይቻላል። ኢቨን እዚህ አደንዛዥ አመለካከት ውስጥ ያለንም አካል በጊዜ ነገሩን ተረድተን የተሻለውን ሀሳብ የተሻለውን ጠቃሚ መንገድ ብንይዝ መልካም ነው ብዬ አስባለሁ። በነገራችን ላይ ማህበራዊ ሚዲያንን ለበጎ ዓላማ መጠቀም ማለት ማህበራዊ ሚዲያ ላይ ይዘን የምንመጣቸው ሀሳቦች ማህበረሰብን እንዲያንጹ ለማህበረሰቡም አማራጭ ሀሳቦች እንዲሆኑም ጭምር ስለሆነ አሼ ታለንት በዚህ ዩቲዩብ ገጽ ላይ ዛሬ በተለይ ሱስና መዝናናት የተለዩ መሆናቸውን በተለይ ደግሞ አራዳ ማለት ደግሞ ከሱስ የጸዳ አራዳ ማለት ሱስን የሚያወግዝ አራዳ ማለት ሱስን የሚጸየፍ እንጂ በሱስ ውስጥ ያለ አራድነት አይደለም። ይህንን እኔ በግሌ የ21ኛው ክፍለ ዘመን ታላቅ ሞኝነት ነው። ስለዚህ ሱሰኛ የ21ኛው ክፍለ ዘመን ታላቅ ሞኝ ነው እንጂ አራዳ ተደርጎ ሊወሰድም አይገባም። የተከበራችሁ የማህበራዊ ገጽ የዚህ ገጽ ተከታዮችም ይሄንን የዩቲዩብ ገጽ ሰብስክራይብ በማድረግ ለሌሎችም እንዲደርስ መሰል መልእክቶች ደግሞ በዚህ ማህበራዊ ገጽ አማራጮች አሼ ታለንቶች መልእክት ማስተላለፍበት መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። በተለያዩ የሚዲያ አማራጮች ሁሌም አሼ ታለንት እንደምንለው በኢትዮጵያችን ሁለንተናዊ ጉዳይ እንደ አንድ ዜጋ የመፍትሄው አካል መሆኑ ቢያቅተን እንኳን
ኢትዮጵያችን በቂ ችግር አላትና ተጨማሪ ችግር ባለመሆን ሀገርን ማገዝ ይቻላል። በዚህን ሰዓት ሱሰኛ ባለመሆን ኢትዮጵያን ማገዝ ይቻላል። ሱሰኛ ብቻ ባለመሆን ኢትዮጵያን ማገዝ ይቻላል። ምክንያቱም በአንተ ሱስ ህይወት የተነሳ የሚጠፋው ጉልበት፣ ጊዜ፣ አቅም፣ ጤና ሲደመር የሀገር ሀብትም ጭምር ስለሆነ የምድራችንም ሀብትም ጭምር ስለሆነ በዛ ልክ እንድናየው በዚህ አጋጣሚ መልእክቴን ለማስተላለፍ እወዳለሁኝ። እንደተለመደው ይሄን የዩቲዩብ ገጽ ሰብስክራይብ በማድረግ ለሌሎችም እንዲደርስና መሰል መልእክቶች ላይ ደግሞ ሀሳቦችንም እንድንለዋወጥበት ሀሳቦችንም የበለጠ እንድናጋራ ይሄን መልእክት ለተቀረውም አካል እንዲደርስ በዚህ አጋጣሚ ትብብር እንድታደርጉልን በማክበር ጠይቃለሁኝ። በሌላ ጊዜ በሌሎች በማነሳቸው ጉዳዮች ላይ እስክንገናኝ ድረስ መልካም ጊዜ ለማለት እወዳለሁ።